وقل جاء الحق وزهق الباطل إن الباطل كان زهوقا تمسك بحبل الله واتبع الهدى الله سبحانه وتعالى كو የፊቶቹንም ነብያቶች ታሪካቸውን በቁርአን ነግሮናል። ለወገኖቻቸው ምን እንዳሉ ምን እንዳስጠነቀቁ አላህ ነግሮናል። ረሱል አለይሂ ሰላቱ ወሰለም መካ ላይ ምን ያክል ለተውሂድ ጥሪ ሲያደርጉ እንደነበሩ ምን አይነት ተውሂድ እንደሆነ ሲጣሩበት የነበሩት ታሪክ አስቀምጦታል። እውነታውን አህባሽ እያስተላለፈው ያለው ነገር ደፋቀና እያለለት ያለው ነገር እውነት ለሐቅ ነው። እውነት ለሐቅ ተቆርቁሮ ለረሱል አለይሂ ሰላቱ ወሰለም መንገድ ተቆርቁሮ ነው። ለቁርአን መንገድ ተቆርቁሮ ነው። ኢነሁ መን ዩሽሪክ ቢላህ እነሆ በአላህ የሚያጋራ ሰው በአላህ የሚያጋራ ፈቀድ ሐረመ አላሁ ዐለይሂ አልጀና በርሱ ላይ ጀነትን እርም አድርጓል። ወመእዋሁ ናር መኗሪያው እሳት ነው አላለም አላህ። እንደዛ ካለ እዲንህ ላይ አዳጋ የሚሆንብህን ነገር ወይንም ደግሞ አስብህን ነገር ለምን ትተገብራለህ? ለዲንህ ጥንቃቄ ለምን አታደርግም? ለዓቂዳህ ለምን ጥንቃቄ አታደርግም? አንተ እሳት ውስጥ ዘውታሪ የሚያደርግህን ነገር ወይንም ደግሞ ለዛ አዳጋ የሆነብህን ነገር ለምን አትተወው? ለምን ትፈጽማለህ? ዑለሞች እኮ እንኳን አይደለም በተውሂድ ዙሪያ በመሳኢል الفقه ራሱ አህወጥ የሆነውን ነገር ነው የሚይዙ ጥንቃቄ ያለበትን ነገር ማለት ነው። አንተ በዲንህ ጥንቃቄ ያለበትን ነገር ለምን አትይዝም? አላህን ተገዝተህ አላህን ፈርተህ ለአላህ ዒባዳህን ሙሉ ለአላህ ብቻ አድርገህ ብትሞት ትጠራጠራለህ? وقل جاء الحق وزهق الباطل إن الباطل كان زهوقا الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد فيا أيها الإخوة والأخوات السلام عليكم ورحمة الله وبركاته إن شاء الله زاري እጠር ያለች መልእክት ለማስተላለፍ ነው ኢንሻአላህ እዚህ የተገኘሁት። እሱም ምንድነው ዛሬ በአህሉ ሱና ወልጀማዓ ስም ሌሎች ከአህሉ ሱና ወልጀማዓ አቋም ያፈነገጡ መልእክቶች ስለሚተላለፉ እንደዚሁም ደግሞ በተውሂድ ስም ሽርክ ስለሚተላለፍ እንደዚሁም ደግሞ በሱና ስም ቢድዓ እየተላለፈ ስለሆነ ኢንሻአላህ ሁሉንም ባላቀርበውም አሁን ለዛሬው እስኪኛ በዲናችን ላይ ጥንቃቄ ሊኖረን አይገባም ወይ? እንደው አቅላለን አላህ Subhanahu Wa Ta'ala አእምሮን ሰጥቶናል። እንደው እውነት ሐቅና ባጢሉ ግልጽ ሆኖ እያለ እሱን ማየት አያስፈልግም ወይ? በደንብ ማስተዋል አያስፈልግም ወይ? ይሄ በእኛ ላይ ብዥታ የሚፈጥር ነገር ነው ወይ? እንግዲህ ዛሬ ሐቂቃ ማለት ነው ይሄ አህባሽ የሚባለው ቡድን ሰዎች ከፈጣሪ አምልኮ ወደ ፍጡር አምልኮ እንዲሄዱ እንደዚሁም ደግሞ ከሱና ወደ ቢድዓ እንዲረማመዱ የማለማመድ ስራ ጥሪ የማድረግ ስራ አልፎም በጣም ትግል እያደረገ ይገኛል። እውነት በሐቅ ላይ ነው እየታገለ ያለው? እውነት ለዲን ነው እየሰራ ያለው? እውነት እሱ የሚያደርገው ተግባርና ረሱል አለይሂ ሰላቱ ወሰለም እየሰሩት የነበረው ተግባር አንድ ነው? እውነት አሁን እሱ ተውሂድ ነው እያለ የሚያራምደውና ረሱል አለይሂ ሰላቱ ወሰለም አልፎም ሌሎች ነብያቶች ሲያራምዱት የነበረው የተውሂድ አይነት አንድ ነው? አላህ Subhanahu Wa Ta'ala እኮ የፊቶቹንም ነብያቶች ታሪካቸውን በቁርአን ነግሮናል። ለወገኖቻቸው ምን እንዳሉ ምን እንዳስጠነቀቁ አላህ ነግሮናል። ረሱል አለይሂ ሰላቱ ወሰለም መካ ላይ ምን ያክል ለተውሂድ ጥሪ ሲያደርጉ እንደነበሩ ምን አይነት ተውሂድ እንደሆነ ሲጣሩበት የነበሩት ታሪክ አስቀምጦታል። ረሱል አለይሂ ሰላቱ ወሰለም ሲሰሩት የነበረው ሱና ሲተገብሩት የነበረው ተግባር
በተለያዩ የሐዲስ ኪታቦች ተቀምጧል እና እውነት አሁን አህባሽ እያስተላለፈው ያለው ነገር ደፋ ቀና እያለለት ያለው ነገር እውነት ለሐቅ ነው? እውነት ለሐቅ ተቆርቆሮ ለረሱል አለይሂ ሰላቱ ወሰላም መንገድ ተቆርቆሮ ነው? ለቁርአን መንገድ ተቆርቆሮ ነው? ይሄ እኮ ግልጽና ግልጽ ነው። ለምሳሌ ወዴት ነው ጥሪ እያደረገ ያለው? አህባሽ ወዴት ነው እየተጣራ ያለው? ደፋ ቀና እያለ ያለው አሁን ለምንድን ነው? ሰዎች ከቀብር አምልኮ እንዳይወጡ፣ ሰዎች ድረሱልኝ ማለትን እንዳይተው፣ ሰዎች አላህን ብቻ እንዳይለምኑ፣ ሌላውን አካልም አብረው እንዲለምኑ፣ ሰዎች በየመቃብሩ እየሄዱ እንዲደፉ፣ ሰዎች በየመቃብሩ እየሄዱ እንዲሳሉ፣ ለዚህ እኮ ነው አሁን እየታገለ ያለው። እውነት ይሄ አቅል ላለው ሰው ረሱል አለይሂ ሰላቱ ወሰላም ሲተገብሩት የነበረ ነው? አንተ አሁን እንደው አላህ ሱብሓነሁ ወተዓላ የቂያም ቀን ሳታሻርክ ሙተህ እስቲጋታ ሳታደርግ ሙተህ የቂያም ቀን ረሱል አለይሂ ሰላቱ ወሰላም ካለፉ በኋላ ወይንም በአብዱል ቃድር ጀይላኒ ወይንም በአህመድ አልበደዊ ለምን እስቲጋታ አላደረክም? ለምን ድረሱልኝ አላልክም? ለምን በእነሱ አልተማጸንክም ብሎ አላህ ይጠይቀኛል ብለህ ታስባለህ? እዚህ አሁን ፊት ለፊትህ ላይ ሁለት ተሟጋቾች አሉ። አንደኛው ተሟጋች يحضك على دعاء الله وحده الله سبحانه وتعالى ብቻ እንድትገዛ አላህን ብቻ እንድትለምን ለአላህ ብቻ እንድትሳል ወደ አላህ ብቻ እንድትቃረብ ከአላህ እንድትፈልግ ያነሳሳሃል፣ ይጎተጉተሃል፣ ጥሪ ያደርግልሃል። ሌላኛው يحضك على دعاء غير الله ከአላህ ሌላ ያለውን እንድትለምን ከአላህ ሌላ ላለው አካል እንድትሳል ከአላህ ሌላ ያለውን አካል ሄደህ ተሱ እንድትማጸን አክብሩኝ፣ ልጅ ስጡኝ፣ እንዲህ አድርጉልኝ እንድትል ያውም ካለፉ በኋላ ከሞቱ በኋላ በሐያት እያሉ አይደለም። እና እንደዛ እንድትል ይሄኛው ደግሞ የሚያነሳሳህና የሚጎተጉትህ እንደው ሙንሲፍ ለሆነ ሰው ሐቂቃ ሐቅ ለፈለገ ሰው የትኛው ነው ትክክለኛው? እንደው የትኛው ነው ትክክለኛው? እኔ ወደ አላህ ሱብሓነሁ ወተዓላ ተውሂድ ለምሳሌ ጥሪ ያደርግልሃለሁ። አላህን ብቻ ተገዛ፣ ለአላህ ስገድ፣ ለአላህ ጹም፣ ለአላህ ረድ፣ በአላህ ብቻ ተወከል፣ ወደ አላህ ተማጸን፣ አላህን ድረስልኝ በለው ይደርስልሃል። አላህ ሰሚዕ ነው፣ ሰሚታ ነው፣ በሲር ነው፣ ተመልካች ነው፣ ሙጂብ ነው። አመን ዩጂቡል ሙጠረ ኢዛ ደዓህ እያለ ነው አላህ ወየክሽፉ ሱእ እያለ ነው። እና ወደዛ ወደ አላህ ስብሓንሁ ወተዓላ እንድትለምን እሱን እንድትጣራ ጥሪ ያደርግልሃለሁ። እስኪ እንደው ሐቂቀተን ምናልባት ያጠራር ስህተት ቢኖርብኝ ወደ አላህ በመጣራቴ እውነት እሳት እገባለሁ? እነርሱ እኮ ስተተኞች ከሆኑ ራሳቸውን እሳት ውስጥ ዘውታሪ ለማድረግ ዳርገዋታል። ለምን ከተባለ ወደ ሽርክ ነው እየተጣሩ ያሉት። የሽርክ ወንጀል ደግሞ ከባድ ነው ከሁሉም፣ ከዚናም ከዝሙትም ከሪባም ከስርቆት ከሁሉም የበለጠ ወንጀል ነው። አላህ ስብሓንሁ ወተዓላ እንደማይምረው ተናግሯል። ታዲያ አሁን በሚጣሩት ጥሪ ስተተኞች ከሆኑ ከአላህ ሌላ ያለን መለመን ሽርክ ከሆነ እነዚህ ሰዎች በእሳት ውስጥ ዘውታሪ ያልሆኑምን? ሌላውንስ ወደ እሳት ዘውታሪ እንዲሆን ጥሪ ያደረጉለት አይደለምን? አላህ ስብሓንሁ ወተዓላ ኢነላህ ላ የግፊሩ አን ዩሽረከ ቢህ አላለም? አላህ ስብሓንሁ ወተዓላ በሱ የማጋራትን ሽርክ የማጋራትን ወንጀል በእርሱ የማጋራትን ወንጀል ፈጽሞ አይምርም አላለም?
الله سبحانه وتعالى إن الشرك لظلم عظيم شرك كبادي هو نبدلنا على لمن سلازي إنه من يشرك بالله إنه بالله يميقرى سو بالله يميقرى فقد حرم الله عليه الجنة برسولاي جنة إرما درقوال ومأواه النار من واريو إساتنا على لما الله عند الزكالة أدينه لاي عداقا يميهون بهن نقر وينم دمو أسقي يهون بهن نقر لمن تتقبر عليها لدينه تنكاك لمن نتادرقم لعاكيده لمن تنكاك أتادرقم أنت እሳት ውስጥ ዘውታሪ የሚያደርግህን ነገር ወይንም ደግሞ ለዛ አዳጋ የሆነብህን ነገር ለምን አትተወው ለምን ትፈጽማለህ ዑለሞች እኮ እንኳን አይደለም በተውሂድ ዙሪያ في مسائل الفقه ራሱ አህወጥ የሆነውን ነገር ነው የሚይዙት ጥንቃቄ ያለበትን ነገር ማለት ነው አንተ በዲንህ ጥንቃቄ ያለበትን ነገር ለምን አትይዝም አላህን ተገዝተህ አላህን ፈርተህ ለአላህ عبادهن مولو لله ብቻ አድርገህ ብትሞት ትጠራጠራለህ ስለዚህ ወደ አላህ Subhanahu Wa Ta'ala ተውሂድ ጥሪ አደርግልሃለሁ ምናልባት እነሱ የሚያደርጉትን ጥሪ ኢንሻአላህ ወደፊት ምን አይነት ተልቢስ ያደረጉ እንደሆነ በሰዎች ላይ ምን አይነት ማምታቻ እንደሚያመጡ ሰዎችን ብጅታ እንዴት እንደሚፈጥሩባቸው እንዴት አይነት ሹብሃ እንደሚያመጡ ኢንሻአላህ ወደፊት ከጊዜ የምናየው ይሆናል ማለት ነው ለዛሬው ላለማስረዘም እዚሁ ላይ አቆማለሁ ማለት ነው هذا والله اعلم وصلى الله على نبينا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين